አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በረንዳርቻ እያልኩ ለቤቴ አዲስ ከሆናችሁ ሼር ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰቦቼ በጣም ወዳችሁ ማከብራችሁ ቤተሰብ ዛሬ እንደተለመደ በዚህ ሰሞን ያው ቢዚ ሆኜ ቪዲዮ ማለቀኩም ለፌት አዲስ ከሆናችሁ ሼር ላይክ እያረጋችሁ ቤተሰብ ሆኑ እላችኋለሁ። ውድ ቤተሰቦቼ እንደተለመደ በተወዳጅ በሆነው በዜማ ድራማ መጥቼላችኋለሁ። ዜማ ድራማ ባለፈው 50 ተለቆ ነበር። ዛሬ ደግሞ 51 ተለቆልናል ማለት ነው እና 51 ደግሞ ሲለቀቅ በጣም የሚያሳዝን ነገራቶች ብዙዎች አሉ ማለት ነው። ብዙ ነገር የሚያሳዝን ነገር እየገጠማቸው ነው። ባለፈው ቀናቶች ደግሞ ዜማ ሞታለች ብለን በጣም ሁላችንም አዝናን ነበር፣ ተሰቃይተን ነበር። አሁን ደግሞ ዜማ አለች በህይወት፣ እድል ደግሞ ተወጥራለች። ስራው ለሰሪ ሾክላ ጣሪ። መቼም ቢሆን መጥፎ የሚሰራ ሰው የእጁን ያገኛል ማለት ነው። ዋጋውን ሳያገኝ የማይቀር ነው ማለት ነው። ባላችሁበት ሰዓት ሁሌም ለሰው ልጅ መልካምን ለማሰብ መልካምን ለማድረግ ጥረት አድርጎ እላችኋለሁ ቤተሰቦቼ። ምክንያቱም ሰው ልጅ መልካም በማድረግ መልካም በማሰብ የራሱን ደስታ አያጣም ማለት ነው። ግን እድል የራሷን ደስታ እያጣች ትገኛለች ማለት ነው። ምክንያቱም ስራዋ ለራሷ ስለሆነ ማለት ነው። ይሄ ስራ ያደረገችው በራሷ ስራ ስለሆነ ማለት ነው። ውድ ቤተሰቦቼ እኔን እድሏ ምንም አታሳዝነኝም። ማን ነው እድል እንደዚህ ስትሰቃይ እንደዚህ በሰራቸው ስራ በቃ በእጃቸው ገብታ እንደዚህ ስትታሰር ደስ ያላችሁ ላይክ ሼር እያረጋችሁ ቤተሰብ ሁኑ ማለት ነው። ምክንያቱም በእጃቸው ገብታ ታስራለች ማለት ነው። የማይቀራት እዳ ነው ማለት ነው። መቼም የማይቀራት እዳ ማለት ነው። ምክንያቱም መልካምን የሰራ መልካም ያገኛል፣ መጥፎም የሰራው መጥፎ ያገኘዋል ማለት ነው። ስራ ለማን ነው? ስራው ለሰሪ እሾክ ላጣሪ የሚባል ነገር አለ አይደል? ስለዚህ አሁን ደግሞ በሰራችው ስራ ተይዛለች ማለት ተጠምዳለች ማለት ነው። በጣም የሚያሳዝነው ደግሞ አቤን በጣም ተቆሳልቷል። በጣም ራሱን የመሳት እድሉ ቅርብ ሆኗል ማለት ነው። ምክንያቱም በምንድነው የተነሳ ማለት ነው? በዚህች ተንከሲስ ማለት ነው። ይቺ ተንከሲስ ናት የአቤንና የዜማን ደስታቸውን የነጠቀችው ማለት ነው። ቤተሰብ አያችሁ፣ የሰውን ደስታ ነጥቃችሁ የራሳችሁን ደስታ የሚያገኛል ብሎ የሚያሰብ ሰው የራሱን ደስታ እንደሚነጠቅ ነው የተረዳሁት በዚህ ድራማ ማለት ነው ቤተሰቦቼ። ምክንያቱም አቤንም የራሷን ደስታ አገኛለ ብለ ነው። ኑሃ ደግሞ በያዳ ፍቅር ወቅታለች ማለት ነው። በዚህ ስንት ቀናቶች ነው ትልቅ ነገር አለ እነግርሃለሁ፣ ትልቅ ነገር አለ እነግርሃለሁ እያለች እየተንሰፈሰፈች እያዘነች በጣም ነበረች ማለት ነው። አሁን ደግሞ ፍቅሯን ገልጻለች። እሱም ደግሞ ይሄንን ነገር ነው ወይ እየተንፈሳፈሽን የነበረው እስካሁን ድረስ ለካ ይሄንን ነው ወይ ብሏታል። አዎ ብላለች። ከዛ እሱ ይሄንን ለመንገር ስትል እሺ በቃ እኔም ወድሻለሁ እኔም አፈቅርሻለሁ ብሎ ተቀብሏታል ማለት ነው። እና ደስ የሚል ነው። በጣም ነው ደስ አለኝ በነገራችን ላይ ማለት ነው። ኑሃን ማለት ነው። ግን ይሄን ነገር ሁነተኛ መሆኑ ደስ ይላል ማለት ነው። ሁነተኛ ፍቅር ሁነት ነው። የሆነ ነገር ጥቅም ካልፈለጋችሁ ማለት ነው። ግን ጥቅም ነው የሚያስጠላው ላችኋለሁ። ፍቅር ደግሞ እድሏ ደግሞ በእንትንም እጅ ገብታለች ማለት ነው። በጣም ወጥሮ ይዟታል ማለት ነው። አሳይ ስራቸው ለሰሪ ነው። ይሄው እንትንም አስጠምዳ ነበር። ያስጠመደችው ሁሉም ነገር እየወጣባት ነው። ጉዷ ነው ማለት ነው። የሰው ልጅ ጉድ ሲወጣ እንደዚህ ነው። በጣም የሚገርም ነው። በጣም ለካ ለሰው ልጅ የሰራችሁ ስራ መቼም አይቀራችሁም ማለት ነው። ይመለስላችኋል።
ቀን ይቀራል እንጂ ቀን ይጠብቃል እንጂ አይቀርም ማለት ነው። እና ቤተሰብ በመሀል ተቃረጠብኝ ማለት ነው። እና መጥፎ ሰሪ ስራው ለሰሪ ነው፣ ሾክላ ጣሪ ነው። እና ያዳ ደግሞ ኑሃ አፍቅራለች ማለት ነው። ፍቅሩን ገልጻለች። ማፍቀር ጥሩ ነው። ማፍቀርም እድል ነው። አላህ እየወደደ መፈቀርም ያው መታደል ነው ይባላል። እና ይሄን ነው ወይ እኔም በጣም ነው ማፈቅርሽ ብሏታል። ፍቅሯን ተቀብሏል ማለት ነው። እና በዚህ አጋጣሚ ደግሞ እቺ እድሏ የምትባል መጥፎ ሀረመኔ ሴት ማለት ነው። ኩፉ ማለት ነው። መጨረሻ ኩፉ ናት። የእውነቴን ነው የምላችሁ። መጨረሻ እንዴት እንዳስጠላችሁ ልነግራችሁ አልችልም ማለት ነው። እንደኔ ያስጠላችሁ ካላችሁ እስኪ በኮሜንት ላይክም ሼርም እያረጋችሁ ቤተሰብ በመሆንም እንትንነታችሁን ግለጹ ማለት ነው። እሺ ውዶቼ። እና እኔ በጣም ነው ያስጠላችኝ ማለት ነው። በሚገባ ነው ያስጠላችኝ። ምክንያቱም ይሄን ስራ ስለሰራችሁ ማለት ነው። የማይሆን ስራ ስለሰራች በጣም አስጠላችኝ ማለት ነው። በገዛ ጓደኛዋ ላይ ይሄን ማድረጓ በጣም የሚያስጠላ ቤዛ ላይ ማለት ነው። ዜማዬ ደግሞ በጣም የምታፈቅረው አቤኔን ነው። ስልክ አይታ እናንተን ያለያየን ሰው ነገ እንደርሳለን፣ ነገሮቹ ሲስተካከሉ እንደርስበታለን ብላ በቃ ተናዳለች ማለት ነው። ቤተሰብ የእውነት ያናዳል ማለት ነው። የእውነት እንዴት አያናድድም? የእውነት ነው። በእውነቴን ነው። በጣም ነው የሚያናድደው ማለት ነው። ሲታስቡ ማለት ነው። በጣም ነው የሚያናድደው። ምክንያቱም ያላሰበችው ነገር ስለገጠማት ማለት ነው። ዜማ ማለት ያላሰበችው ነገር ነው እዚህ አጋጣሚ የገጠማት ማለት ነው። አፍናት አሽጋት ነው የገጠመችባት ማለት ነው። ግን መቼም ቢሆኑ ስራውን ለሰሪ ሾክላ ጠሪ መጥፎ ሰሪ ስራውን ያገኛል፣ የእጁን ያገኛል ማለት ነው። በዚህን ሰዓት ደግሞ ዋጋውን እያገኘች ትገኛለች ማለት ነው። እድሏ ነኝ አግብቶ ይዟታል ማለት ነው። ወንድሜን ቆይ ይሰራሽላል ብሏል። እሱም ደግሞ እየሰራችሁ ነገር ባፋቸው እየተነጋገሩ ይገኛሉ ማለት ነው። በቃ ስራቸውን እየተናገሩ ጉዳቸው እየወጣ ነው ያለው ማለት ነው። አያችሁ፣ እውነቴን ነው የምላችሁ ያደረጉትን ነገር ማለት ነው። እናታም ላይ ነው ደግሞ ይሄን ያደረኩት ማለት ነው። እውነት በጣም የሚገርመው ሰው ልጅ ለካ የሰራውን መቼም ቢሆን ያጭደዋል ማለት ነው። እውነትም የሚባለው ነገር እውነት ነው ብዬ ነው ማስበው እኔ በዚህ ድራማ ማለት ነው። ምክንያቱም ለካ ሰው የዘራውን ማጨዱ አይቀርም ማለት ነው። መቼም ያስቀመጣችሁን ነው አይደል ሄዳችሁ የምታነሱት ማለት ነው። ያበደራችሁን ነው አምጡ የምትላችሁ የምትቀበሉት ማለት ነው። ስለዚህ ብድር በምድር ሆነዋል ማለት ነው። እየተከፈሉ ይገኛሉ ማለት ነው። በጣም ያሳዘነችኝ ዜማ ናት ማለት ዜማና አቤን ነው የሚያሳዝኑኝ ማለት ነው። እነዚያዎቹስ የራሳቸው ስራ ነው እየቀጣቸው ያለው ማለት ነው። የእውነት የራሳቸው ስራ ስለሆነ ምንም እንትን አይሉም ማለት ነው። ግን የራሳቸው ስራቸው እንዴት እንደዚህ ስለሚያደርጋቸው ደስ ብሎኛል ማለት ነው። ምክንያቱም ኑሃም ከነሱ እንኳን ኑሃ ትንሽ ትሻላለች። አሁን ያደናፈቀርኩ አለች እንጂ ኑሃ ትሻላለች። ግን በተለይ ዲሉ የምትባል ልጅ በጣም ተንኮለኛ፣ በጣም የምታደርገው ነገር ሁሉ በቃ ግን እንደ በራሷ ብዙ ነገሮች ተስተካክል ብዙ ነገሮችን እስተካከላለሁ እያለች በጣም ችግር ውስጥ ነው ያለው። ራስን ጠብቅ ትላለች ማለት ነው። እሷ ያው መቼም ፍቅሩን ይገልጻለሁ ብላ ነው ጥረት እያደረገችው ያለች። ወደ ኋላ ማሰብ የለብንም፣ ወደ ኋላ ብዙ ነገር የተበላሹ ነገራቶች አሉ ትላለች ማለት ነው። ምክንያቱም ዜማዬን እንደገደለች ዜማ እንደሞተች ነው የምታስበው ማለት ነው። ዜማ ደግሞ ለካ አልሞተችም አለች። ጀርባ ተደብቃ ነው እየጎበኘች ያለችው ማለት ነው።
እንገናኛሉ ብለን ተስፋ እናደርጋለን። እውነት ይገናኙ ማለት ነው። እውነት የሰው ልጅ ሀዘን የሰው ደስታ የሚነጥቅ ሰው የራሱን ደስታ ነው የሚያጣው። ኢድሏና የራሳቸው ደስታ እያጡ ነው ያሉት ያጡ ማለት ነው። ምክንያቱም ስራቸው ስለሆነ ማለት ነው። በስራቸው እንደዚህ ስላደረጉ እነሱ የራሳቸውን ደስታ ቢያጡም ምንም ማያሳስብም ማለት ነው። ቤተሰቦቼ ለቤቴ ደግሞ አዲስ ከሆናችሁ ሼርና ላይክ እንዳይረሳ፣ አበረታቱኝ ውዶችዬ፣ የኔ ማሮች እላለሁ። ውድ ቤተሰቦቼ ዛሬ በዚህ መጥቻለሁ። ላይክ ሼር አድርጉልኝ፣ አበረታቱኝ ውዶችዬ። ራሴ ጠፍቻለሁ። በዚህ ሰሞን ደግሞ ስራ ትንሽ ስለበዛ ነው እላችኋለሁ። እናቴንም ኢትዮጵያን ሀገሬን ኢትዮጵያ ተነስቻለሁ። በዱዓችሁ አትርሱ። ዱዓ አድርጉልኝ በሰላም እንድገባ በሰላም በጤና በመልካም እንድገባልኝ አስቡልኝ። በዱዓችሁ በሰላም ያገናኘን በሰላም ጤና ያ ረቢ ብላችሁ ዱዓ አድርጉልኝ እና እናቴንም ኢትዮጵያን ሀገሬን እንደማይ ተስፋ አለኝ። በጤና በአፍያ የተለያዩ ቤተሰቦችን በሰላም እንዳገኝ ዱዓ አድርጉልኝ የኔ ውዶች። የማንን ዱዓ አላህ ነው የሚሰማው ማለት ነው ውዶችዬ። ኢንሻአላህ በሌላ ቪዲዮም ደግሞ እንገናኛለን። ዱዓ አድርጉ። ኢትዮጵያን ሀገራችንም ሰላምን፣ ፍቅርን፣ አንድነቱን ያብዛልኝ እላችኋለሁ። የዛሬ ቪዲዮ በዚህ ይውቃጫል። ላይክ ሼር እያረጋችሁ ቤተሰቡንም ሰላማችሁ ይብዛልኝ። ላይክ ያድርጉ፣ ወላሂ ላይክ አድርጉ፣ ሼር አድርጉ። ቤቴ ቀዝቅዝ ብለዋል በስራ ቢዚ ሆኜ ማለት ነው። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ የአላህ እዝነት በረከት አይለያችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።